ሰላም ሰላም ፋሚሊ እንዴት ናችሁ አላችሁ? ዛሬ የምንነጋገረው ስለ ኢንቫይት ሰው ስናደርግ እንዴት ይሰጠናል ወይም ደግሞ እንዴት ኢንቫይት እናደርጋለን የሚለውን ነው። ያው በባለፈው ቪዲዮአችን እንዳወራ ነው ያው የመጀመሪያ ቪዲዮአችን ላይ አንዱ ልጅ ቦሎ አፕን ከከፈተ በኋላ ታስኮቹን እንዴት እንደሚሰበስብ እና ስለ ቦሎ አፕ አንዳንድ ነገሮችን አውርተናል እና በዛሬው በመግቢያም እንዳወራኋችሁ ኢንቫይት ስናደርግ እንዴትስ ጥቅም ይሰጠናል የሚለውን እንመለከታለን ማለት ነው። እና ሆስት የሚያገኘው ገቢ ከታስኩ በተጨማሪ አንደኛው ኢንቫይት ስለሆነ ስለዚህ እንዴት ነው እስኪ ኢንቫይት ሲያደርግ የሚከፍለው ኢንቫይት እንዴት ነው የሚያደርገው ስንል በመጀመሪያ አክቲቪቲ የምትለው ውስጥ እንገባለን እዚች ጋር ኦኬ። ከዛ እንደገባን የዚህ አይነት ምልክት ያመጣልናል። ብዙ እዚህ ጋር ሃፒ ካቻፕ ዮር ማሽን ጌት አፕ ቱ ምናምን የሚላል እኛ የምንገባው ግን እዚች ጋር ነው። ኢንቫይት ኤ ሆስት ጌት አፕ የምትለው ጋር ከዛ አንድ ጊዜ ስንጫናት ወዴት ያስገባናል? ሊንኩ ወዳለበት ቦታ ያስገባናል። ሊንኩን ደግሞ ከየት ነው የምናገኘው? እዚህ ጋር ሆስት ኢንቫይት የምትል ቦታ አለች። አንድ ጊዜ ስንጫናት ሊንክ ያመጣልናል ማለት ነው እንደዚህ። ኦኬ ሊንኩን ከፈለግን እዚህ ጋር በዋትስአፕ ከፈለግን በፌስቡክ እዚህ ጋር ሼር ብለን ወይም ደግሞ እዚህ ጋር ኮፒ እንለዋለን። ከፈለግን እዚህ ጋር ኮፒ ስንለው እንደምታዩት ኮፒድ ብሎ እዚህ ጋር ሼር የሚል ያመጣልና ኮፒ አድርገን በፈለግነው መላክ እንችላለን። ሞር ግን እኔ ሪኮመንድ ማድረጋችሁ በዋትስአፕ ብትልኩ የተሻለ ይመስለኛል። ሞር ሪኮመንድ ማድረጋችሁ በዋትስአፕ ነው። ኦኬ ከዛስ ኢንቫይት አንዱ ልጅ አደረግን እንዴት ነው ጥቅም የምናገኘው የሚለውን አንዳንድ ነገሮች ስናይ፣ ምክንያቱም ያን ልጅ ኢንቫይት አድርጋችሁ የሆነ ጥቅም ልታገኙ ይገባል። እንዴት ነው እስኪ ምን ቢሰራላችሁ ነው ጥቅም የሚያገኙት ሲባል እዚህ ጋር ሁለት የተዘረዘሩ አሉ። ታስክ ሪዋርድ 7 ዴይ ቫሊድ ፎር ኒው ሆስት የሚልና ከዛ ደግሞ ታች ጋር ከዛ ለሁለት ይከፍለዋል 7 ዴይ ወርክ ታስክ ኤ እና ታች ጋር ደግሞ 7 ዴይ ወርክ ታስክ ቢ ነው። የመጀመሪያው ስንመለከት 7 ዴይ ወርክ ታስክ ኤ የሚለውን ስንመለከት ይሄ የሚሰጠን በሚሰራው ልጅ የጋበዝነው ልጅ በሚሰራው ሰዓት ወይም በተቀመጠበት ልክ ነው ማለት ነው። ይሄ ማለት እዚህ ጋር ለምሳሌ 5 ሰዓት ቢቀመጥ ምክንያቱም የመጀመሪያውን 7 ቀን ነው የሚያስብላችሁ ብያዋለሁ። ከዛ ከመጀመሪያው 7 ቀን ውስጥ 5 ሰዓት ቢቀመጥ ይሄው እዚህ ጋር የሚሰጣችሁ 1000 ዳይመንድ ይላችኋል። 5 ሰዓት ቢቀመጥ ኦኬ። ከዛ ደግሞ 7 ሰዓት ቢቀመጥ ደግሞ ታች ጋር 7 ሰዓት ደግሞ ቢቀመጥ ቢሰራ 3000 ይሰጣችኋል ማለት ነው። ከዛ ደግሞ ወረድ ስትሉ 13 ሰዓት ቢቀመጥ ስንት ይሰጣችኋል? 5000 ይሰጣችኋል ፕላትፎርሙ እያላችሁ ነው። ከዛ ደግሞ ታች ጋር 20 ሰዓት ቢቀመጥ እዚህ ጋር 15000 ይሰጣችኋል የሚለው ነው። ይሄ እንዳሳየኋችሁ ይሄ ሙሉ እዚህ ጋር 7 ዴይ ወርክ ታስክ የሚለው በሚሰራው ሰዓት ልክ በሚቀመጥበት ልክ አስቦ የሚሰጣችሁ ነው ማለት ነው። ከዛ ሁለተኛው ደግሞ የሚሰጣችሁ 7 ዴይ ወርክ ታስክ ቢ። ይሄ ደግሞ የሚሰጣችሁ የጋበዛችሁት ልጅ በሚደረግለት የላኪ ጊፍት ብዛት ነው። ኦኬ ወይም ጋምብል በሚባለው ማለት ነው። ኦኬ እዚህ ጋር ምን አይነት ላኪ ጊፍት ስንት ያህል ቢሰጠው ምን ያህል ይሰጠናል የሚለውን ለመመልከት ደግሞ እንደምታዩት እዚህ ጋር 1000 ቢደረግለት ፕላትፎርሙ 500 ያስብላችኋል። ኦኬ ልጅየው በቃ ሀፋፍ እያለ ይሄዳል። ከዛ 4000 ቢደረግለት ደግሞ 2000 ይታሰብላችኋል። ኦኬ 10000 ቢታሰብለት 5000 በቃ ግማሽ እያለ እዚህ ጋር 20000 ቢታሰብለት 10000 40000 ቢታሰብለት ወይም ቢሰጠው ለእናንተ 20000 ይታሰብላችኋል ማለት ነው። ግን ያው እንደምታዩት ኢንቫይት በላኪ ጊፍት ያው ከ10 እስከ 20 እስከ 40 ሺህ ባሉት ላኪ ጊፍት ያው
የማግኘት እድሉ ጠበብ ያለ ስለሆነ ሞር ግን የጋበዛችሁን ልጅ ብዙ ጊዜ 5000ን ብዙ ጊዜ አታጡትም። ኦኬ 5000ን አታጡትም። ምክንያቱም እናንተ የጋበዛችሁን ልጅ እዚህ ጋር እንደምታዩት 20 ሰዓት ከተቀመጠ ነው 15000 የምታገኙት። ያ ማለት 20 ሰዓት ማለት የመጀመሪያውን 7 ቀን እንደነገርኳችሁ 2 ሰዓት ነው የሚቀመጠው። 7 ቀን እንኳን ሙሉን እንኳን ቢሰራ ስንት ሰዓት ነው? 14 ሰዓት። ይሄ ማለት 14 ሰዓት ማለት 5000 ነው የሚያሰጣቸው። ኦኬ ይሄ ማለት ከ14 ሰዓት 6 ሰዓት ተጨማሪ መቀመጥ አለበት ማለት ነው። ኦኬ ስለዚህ ኢንቫይት በዚህ መልኩ ነው ማለት ነው። ኢንቫይት በዚህ መልኩ ነው። ስለ ኢንቫይት በዚህ መልኩ አየን ማለት ነው። እሺ በሌላ ቪዲዮአችን ደግሞ ስለ ሌሎች ነገሮች እናያለን። ኢንቫይት ውስጥ ደግሞ እዚህ ብዙ ነገር አለ። አሁን ሎክ የሚያደርግ ነገር አለ ምናምን ያን ደግሞ በሰፊው እንመለከታለን ማለት ነው። የዛሬው ቪዲዮአችን ይሄንን ይመስላል። ስለ ኢንቫይት ይሄን ካየን ሌላ ጊዜ ደግሞ በሰፊው እንመለከታለን።